በድሮ ዘመን ቤት ለመስራት የሚፈልጉ ሁለት ሰዎች ነበሩ። አንደኛው ጠቢብ ሲሆን ሌላኛው ደግሞ ሞኝ ነበር። ሁለቱም አንድ አይነት ህልም ነበራቸው፣ በደስታ የሚኖሩበት ጠንካራ ውብ ቤት መስራት። ጠቢቡ ሰው ለራሱ አሰበ፣ ቤቴ ጠንካራ እንዲሆን ከፈለኩ በጠንካራ አለት ላይ መገንባት አለብኝ ብሎ አሰበ። ስለዚህ በጣም በትጋት ሰራ። ቀንና ሌሊት ከባድ ድንጋዮችን በመሸከም ጠንካራ ግድግዳዎችን በማስቀመጥ ሁሉን ነገር በጥንቃቄ መስራቱን አረጋገጠ። ሞኙ ሰው ግን በተለየ መንገድ አሰበ። ዙሪያውን ተመለከተና ለስላሳና አሸዋማ ቦታ አገኘ። ይህ ቀላልና ፈጣን ይሆናል አለ በፈገግታ። ቤቱን በአሸዋ ላይ በፍጥነት ሰራና በቅጽበት ጨረሰው። ከዚያም አንድ ቀን ደመናው ሰማዩን ሞላው፣ ታላቅ ጨለማም ሆነ። ነፋሱም መንፈስ ጀመረ፣ ዝናቡም ዘነበ። ዝናቡ በከፍተኛ ሁኔታ ሲዘንብ ነፋሱ በኃይል ሁለቱን ቤቶች ገፋቸው። ውሃው እየጨመረ ሄደ። የጠቢቡ ቤት ጸንቶ ቆመ፣ አልተንቀጠቀጠም፣ አልወደቀም። ለምን? በጠንካራ ርዕስ ላይ ተገንብቶ ነበርና። የሞኙ ቤት ግን አሸዋው መንቀሳቀስ ጀመረ እና በከፍተኛ ድምፅ ሙሉ በሙሉ ወደቀ። አያችሁ ልጆች፣ ኢየሱስ ይህንን ታሪክ የነገረን በጣም አስፈላጊ የሆነ ነገር እንድንማር ነው። ቃሎችን ሰምታችሁ የምለውን ብታደርጉ ቤቱን በአለት ላይ እንደሰራ ጠቢብን ሰው ናችሁ አለ። ያ አለት ኢየሱስ ነው። በእርሱ ስንታመን፣ እርሱን ስንከተል ሕይወት ምንም ያክል ከባድ ቢሆን እንኳን ጸንተን መቆም እንችላለን። ነገር ግን ኢየሱስን ሰምተን የሚለውን ካላደረግን ቤቱን በአሸዋ ላይ እንደሰራ ሞኝ ሰው ነን። ችግር ሲመጣ ጠንካራ መሰረት ስለሌለን እንወድቃለን። ስለዚህ ልጆች ልጠይቃችሁ፣ ምን አይነት ገንቢ መሆን ትፈልጋላችሁ? ጠቢብ ወይስ ሞኝ? ደግ ለመሆን፣ እውነት ለመናገር፣ ሌሎችን ይቅር ለማለት እና ኢየሱስን ለመከተል በምትመርጡበት ጊዜ ሁሉ ሕይወታችሁን በአለት ላይ የገነባችሁ ነው። አስታውሱ፣ ማዕበል ሊመጣ ይችላል። ነገር ግን ሕይወታችሁን በኢየሱስ ላይ ከገነባችሁ ጸንታችሁ ትቆማላችሁ። የዛሬ ወይም የመጽሐፍ ቅዱስ ክፍል ስለሰማችሁ እናመሰግናለን። በሚቀጥለው ጊዜ እስከምንገናኝ ቤታችሁን በአለት ላይ እየሰራችሁ ቀጥሉ። እናመሰግናለን። ገና ሁኑ ልጆች።